እንድትሞት ቤት እንድበተን ግራ እንድትጋባ እግዚአብሔር ካነበበ በኋላ ከአንቀጽ ውጪ ነው አይሰራም። ባንተ ላይ የሚከናወነው የተኛውም ድርጊት በእግዚአብሔር ተፈርሞ ነው የሚያልፈው እንጂ በአቋራጭ መጥቶ ሊገለን የሚችል በአቋራጭ መጥቶ ሊያጠፋን የሚችል የተኛውም ኃይል እንደሌለ ዛሬ ላረጋግጥላችሁ ወዳል። ምንም አይነት ሞት በእናንተ ላይ ጠላት የፈለገውን መጻፍ ይችላል። ትሙት ሊል ይችላል፣ ትዋረድ ሊል ይችላል፣ ገደል ትግባ ሊል ይችላል፣ ቢዝነሷ ይፍረስ፣ ትዳሯ ይፍረስ፣ ልጆቿ እንዲሆኑ የፈለገውን የመጻፍ መብት አለው። አንድ ነገር መናገር ፈልጋለሁ። ይሄንን ሁሉ የሚያክል ወረቀት እንኳን ጽሁፍ ቢሞላ መጨረሻ ላይ የአንድ ኃላፊ ፍርማ ከሌለ ጽሁፉ የተኛውም ኮምፒውተር ቤት ሊጻፍ ይችላል። የአንድ ተቋም ወይም የአንድ ቢሮ አስተዳዳር ወይም ደግሞ የበላይ አካል ካልፈረመ የሱ ቲተር ካላረፈ የሱ ፍርማ ከሌለ በሱ ስም ያለ ወይም በድርጅቱ ስም ያለ ማተም ከሌለ እያወራው ያለው ድርጅት የምድራዊ ድርጅት ሳይሆን የሰማይ ቢሮ ነው። በደም ስሙኝ። ኢዮብን ጠላት ለመክሰስ በፈለገ ጊዜ ደብዳቤ ጽፎ ወደ እግዚአብሔር ቢሮ ይዞ ሄደ። እንዴት ነው መክሰስ ፈለኩት ስለ እግዚአብሔር አየና ኦኬ አለ። ኦኬ በእግዚአብሔር ጸድቆ አልፎ ነው ኢዮብ የተከሰሰው እንጂ እግዚአብሔር ባያጸድቅ የዓለም አጋንንት መጥቶ ዱቄት ይሆናል እንጂ ኢቫ ማሽታባ አካባና ሮቤ እየነገርኩ ያለው ነገር ከገባህ ጮኸ አሜን ይበል። መጥቷል አልመጣም ኢዮብ ጋር። ኢዮብ የሚባል አንድ ባለጠጋ ሰው አለ። በረከቱ እስከ አፍንጫ ደርሶት ልጆቹ ቆንጆ ናቸው፣ ግመሎቹ፣ በጎቹ፣ በሬዎች፣ ቤቱ፣ ኑሮ ኦጽ የሚባል ሀገር ላይ እንደሱ ያለ ቱጃር የለም። እና አንተን ዝም ብሎ ያመልካል። ሁሉ ነገር ስለተሟላለት ስለ እግዚአብሔር ስለተሟላለት አይደለም አምላኩ ስለሆንኩኝ ነው አለ። ኖ አላወቅም አለ። ግን አንድ ነገር ጽፌ አምጥቻለሁ። ይሄንን እንዳደርግ እኔ ንብረቱን በሙሉ ማጥፋት እንድችል ትፈቅድልኛለህ ብሎ ሰይጣን እግዚአብሔርን ጠየቀ። እግዚአብሔር ነው የፈቀደለት። አጋንንት ከእግዚአብሔር ፍቃድ ሳያገኝ እንዴት ሊሰራ ይችላል? አጋንንት በቃ እንደፈለኩ ያደርጋሉ። እንዴ ስል እግዚአብሔር ፍሬኑን ቃጭ ሲያደርግ ባንተ ላይ የሚጨፍር ሁሉ ዛሬ ፍሬኑ ይረገጣል። እንደፈለገ ሊናገር ሊያስብም ይችላል፣ ሊያደርግ ግን እንደማይችል